አትሆንም። ክለብ ውስጥ ቢጃማ ለብሳ መስፈን አለባት ብለህ ነው የምታስበው? ምንድነው ዘንዶ ያቅፋትና ይስማታል። አንገቷ ስር ይስማታል፣ አይኗን ይስማታል፣ ምን ይስማታል? ግሯ ገላ አይደለም ይሄ እዚህ ጋር ታፏ ገላ አይደለም። ጭራ ላንቺ ገላ ምናምን ብቻ ነው። ላንቺ ገላ ይሄ ውስጥ ያለው ምናምን ብቻ ነው። በብዙ ይኸውልህ አንድ የጠጣ ሰው ብዙ ነገር ሊያደርግ ይችላል። ዘፋኝ አጭር ቀሚስ ለብሳ ደቂቃዋን እያወዛወዘች ሰላም የተወደዳችሁና የተከበራችሁ የክርክር መድረክን የምትከታተሉ ሁላችሁም እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ጋር ሁሉ ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆየ። ምንድነው በነገራችን ላይ ገና እንደመጣችሁ ክርክር ውስጥ ከመግባታችሁ በፊት የሆነ ምንድነው እሱ የንዴትና የምን ፊት ማሳየት አይጠበቅባችሁም። ስለዚህ ወደ ዛሬው ሐሳባችን ከመግባታችን በፊት በባለፈው ቪዲዮ ፍቅር ይበልጣል ወይስ ገንዘብ? እንግዲህ እሷ ፍቅርን ወክላ እሱ ደግሞ ገንዘብን ወክሎ የተደረገውን ክርክር ሰምታችኋል። የራሳችሁን ማስተያየት ሰጣችኋል ማለት ነው። ኮሜንት ላይ አሸንፈናል በግሌ። በነገራችን ላይ ፍርዱን ዩቲዩብ ላይ ብቻ የተለቀቀው ቪዲዮ ላይ ያንተ እድል አልደረሰም ገና። ቲክቶክ ላይም ራሱ የተለቀቀው ቪዲዮ ላይ ሰዓት አልደረሰም። ፍቅር ምን ያደርጋል ገንዘብ ነው አይደለም። ሰዓት አልደረሰም። ዩቲዩብ ላይም የተለቀቀው ቪዲዮ ላይ በደንብ የራሳችሁ ሰዓት ሻልደረሰ ይሁሉም ስላለፈ ጅባ ነው አንዴ ጨርስ። ስላለው ውሻና ጅብ እዚህ ጋር አያስፈልግም። እና የተወደዳችሁ ቤተሰቦቻችን እንግዲህ አንዴ ላውራ ስለ ውሻና ስለ ጅብ ሳሪያው ልናወራ የመጣ ነው። ስለ ምንድነው እባካችሁ የእናንተ እድል ሳይደርስ ማውራት አለማውራት እንትን አንቺ አይደለሽም መስማት ያለባችሁ። እና ፍርዱን እንግዲህ ለእናንተ ሰተን ነበረ። አብዛኛውን እንግዲህ ኮመንት ላይ እንዳየነው ከሆነ ነገር የሚል ፍቅር ያሸንፋል የሚል ኮመንት ብዙ ነው። እና ስለዚህም ግን ለመፍረድም ይከብዳል። እኔ መጨረሻ ላይ ነው ሁሉንም ፍርድ የምሰጠው። ስለዚህ አሁን ምንም ነገር ማለት አልችልም። ወደ ዛሬው ሐሳባችን እና ወደ ዛሬው የክርክር ርዕሳችን እንመለስና እንግዲህ የዛሬው ትንሽ ከበድ ይላል ብዬ አስባለሁ። ግን ሁለታችሁም ያላችሁን ዕውቀት ሁሉ ተጠቅማችሁ ያላችሁን የንግግር ዘይቤ አሳምኝነት ያለውን የሚያሳምን ነገር ሁሉ ተጠቅማችሁ እንግዲህ መድረኩ ተሰጥቷቸዋል ማለት ነው። ጀመርኩት ዛሬ ማይረባ ነተርኳን እሷ ታቀርብና ምላሽ ዋግባ ሰጣታለሁ። ነው ችግር የለም። እባክህ በዝምታ ተባበረን። አንዴ ርዕሱን እንኳን እስተምናገር ንግግርን አሳምር። የምር ንግግርን አሳምር። ከዚህ በኋላ በነገራችን ላይ ከንግግር ጀምሮ ነው ገብቷል ማሸነፍ። አንተ ወደኔ እንትን አትበው ወደዛ ማሸነፍ በነገራችን ላይ ከንግግር ከጸባይ ነው የሚነሳው ገብቷል የሚጀምረው ሰው ያ መረዳት መቻል አለባችሁ። እኔም እዚህ ጋር በዳኝነት ነው የተቀመጥኩት። ባለቤቴ እየተናገረ የነበረውን ነገር አይቶታልና ትንሽ ቅር ብሎታልና ትንሽ ንግግርን አሳል ለኔ እንኳን እና እሱም ራሱ ደንቆት ነው። ወደ ዛሬው ሐሳባችን ንግባ። የዛሬው የክርክር ርዕሳችን ምንድነው? እሱ አርቲስት ሴት ወይንም ደግሞ ዘፋኝ ሴት ሚስት መሆን ፊልም ሰሪ ምናምን ስለሚያካት ዘፋኝ ሴት ሚስት መሆን ትችላለች ወይስ አትችልም የሚል ክርክር ነው ይዘን የመጣ ነው። ታዲያ ዘፋኝ መሆን አትችልም ያለው አቶ ሳሚ ሲሆን ዘፋኝ መሆን ሚስት መሆን ትችላለች ደግሞ ያለችው እሷ ናት ማለት ነው። ስለዚህ 2 ደቂቃ አለሽ በፈጠነ እሱን በሚያሳምን እኔንም ልቤን በሚያንሸረሽርና በሚያሳምን ቃላቶች እንግዲህ ተመልካችንም በሚያሳምን መንገድ ትገልጽልናለሽ ማለት ነው። እባክህ ባለማውራት አላወራም። እኔ ለማይረባ ንግግር እኮ ብዙ ማውራት አያስፈልግም። እና ለምን መጣክ? እሺ ሰላም ውድ ቤተሰቦች እዛ ጋር ናቸው። ሰላም እሺ እኮ ከሱ ጋር ነው ንግግሬ። እና ይኸውልህ አሁን እሱ ያነሳው ሐሳብ ምንድነው? ከሁሉም ነገር መጀመሪያ ይቅርና ዘፋኝ ሴት ሚስት መሆን አትችልም ነው። እኔ ደግሞ ትችላለች ብዬ ነው የማስበው። ምክንያቱም አንደኛ ከመጀመሪያ በፊት የማትችልበት ምክንያት እንዲናገር እፈልጋለሁ። ለምን ደግሞ አትችለው? ሴት እኮ ናት።
ስለዚህ ሚስት መሆን ምን ያቅታታል? እዛ ጋር ስራውን የምትሰራው እዚህ ጋር ደግሞ ቤቷን መምራት የሚያቅታት ለምን ይመስለዋል? እና ይሄንን መጀመሪያ ይመልስ። 2 ደቂቃሽን እያባከንሽ ነው። አላባከንኩትም፣ መልሼ በኋላ ስለምሰራበት። የሚያሳምን ነገር ንገሪኛ። ጥያቄ አለ ነው እኔ ነገርኩ። የሚያሳምና ሚስት ሴት ሚስት ለምንድነው ሚስት መሆን ትችላለች በሚለው ላይ የሆነ ወጥ የሆነ እኔን የሚያሳምን ነገር ንገሪ። ምንም እኮ አንተ ማሳመን አይጠበቅብኝም። ትችላለች እኮ። የምችልበትን ምክንያት እኮ ንግግሩን ያስተካክል። እኔ እንደዛ አልተናገርኩኝም። የምችልበትን ምክንያት አንድ ነገር ጥቀሽና ከዛ እሱ ደግሞ ለዛ ምላሽ ወይንም የሐሳቡን መግለጽ ስራ እንደ አንድ ስራ ነው። በቃ ስራ ነው፣ ገቢዋ ነው እኮ ሆነ። እኔ እየጠየቅኩ እኮ ነው፣ እሱንም አንቺንም እየጠየቅኩኝ እና እንደ ስራ ዘርፍ ነው። አዎ ዘፈን እንደ በቃ ስራዋ ነው፣ ህይወቷ ነው። ስለዚህ ሰራለች፣ ገቢ ታገኛለች፣ ቤቷን ትመራበታለች። ሚስት መሆን ትችላለች። ሚስት ላትሆን የማትችልበት ምክንያት ምንድነው? እየጠየቅኩት እኮ እኔ ደግሞ ትችላለች፣ ምንም የሚከለክላት ነገር የለም። በዚህ አጋጣሚ ደቂቃሽ ያለቀ ስለሆነ በቃ አጥለሽ ሊሾት ወደ ላይ እስኪላት ድረስ መልስላታለሁ። መጀመሪያ ከዚህ ሙሉ ጣ አንተ ወደ ራስህ ተመለስ። ቀጥ ብለህ አምጣ እና መናገር ያለብኝ ነገር እናገራለሁ። በጣም ጥሩ። ዛሬ ያነሳው ርዕስ በነገራችን ላይ ብዙ ሰዎችንም እያነጋገረ ያለም እያወዛገበ ያለም ነው። ሚስቱ ዘፋኝ ነበረች እና በጣም አደባባይ ላይ ከተናገረው ነገር በጣም የገረመኝ ምንድነው እሱ ሚስቴ ባለቤቴ እንግዲህ ለሊት ነው ስቱዲዮ የምትዘፍነው። ለአቀናባሪዎቹ ደግሞ ለሊት ነው የሚያቀናብሩት ያላት ንግግር በጣም ወድጄለታለሁ ማለት ነው። ግን ምን አለ መሰለሽ ቅድም የስራ ዘርፍ ነው እንደ አንድ የስራ ዘርፍ ነው ላልሹ ህይወቷ። ኧረ በስመ አብ እኔ ላውራበት ከኔ ኩለም እንደምትቀዝ ነው እኔ ላውራ እኮ ዝም እኔ ላውራ። እንደ አንድ የስራ ዘርፍ ነው አልሽ አይደለ? እንደ አንድ የስራ ዘርፍ ነው ማለት ለምሳሌ ስራን እንደ ስራ ሴተኛ አዳሪነትን እንደ ስራ የሚቆጥሩ ሴቶች ከባሏ ጋር እየኖረች ከዛ በኋላ ባላላት እንበላ አግብታለች። ያንን እንደ አንድ የስራ ዘርፍ ነው ብላ መስራት ትችላለች። ያንን ስራ እንደ ስራ ዘርፍ ባሏ ሊቀበሉ ይችላል። ዳኛው እኔን እያየ ይችላል። እየመለስኩላት እኮ ነው። ስለዚህ አንድ የስራ ዘርፍ ነው። ስለዚህ አንድ የስራ ዘርፍ ስለሆነ ማንኛውም ስራ ትዳር ውስጥ ይሆናል። ትዳር ላይ ምንም ችግር አያመጣም ለሚባለው ዘፋኝ አጭር ቀሚስ ደቂቃዋን እያወዛወዘች እያወዛወዘች ክለብ ውስጥ እየጨፈረች ሚስት ሞት ይችላል። እዛ ውስጥ የጠጣ ተቀብያለሁ። መጠጥ የሰከረ ሰው ዘሎ የአቅፋትና ይስማታል። አንገቷ ስር ይስማታል፣ አይኗን ይስማታል፣ ምን ይስማታል? ገባሽ? ምንም የሚያስቅ ነገር የለም። ሲስማት ዘሎ እንደዚህ ሲስማት ባልዬ ቤት ቁጭ ብሎ አፉ ከፍቶ ይጠብቃል። ሚስት አለ ውጭ ላይ ማለት ነው። አንዴ ዝም ትላለች። በፍጹም ሚስት ዘፋኝም ሚስትም መሆን አትችልም። መድረክ ላይ ትሰማለች። ጉጆዝ አይታወቅም የሚፈጠረው ነገር ነው። ፍዲሳውን አቀናባሪውና እሷ ብቻ ከሆነ ያሉ ወንድ ልጅ እኮ አይጥና ድመት አንድ ላይ እንትን ብሎ እኮ ነገር አይፈጠርም ማለት በጣም ህግ እየጣስከ ነው። አንድ ቀን ላይፈጠር ይችላል። ብዙ ቀን ግን ሲሆን ብዙ ችግር እየጣስከ ነው። እሺ ከመንጫጫት የተነሳ እኔ ራሱ ያልከውን ነገር አልሰማሁም። ህግ ጥሰሃል፣ አንድ ቅጣት ይኖራል። ይሄ ደግሞ የቀረች 1 ደቂቃ ነበረች፣ 1 ደቂቃ ተወስዳብሃለች። አንደኛ ደረጃ ከሴት ጋር ነው የምታወራው። ከወንድ አይደለም ልትደባደብ ነው። በድብድብ ማስረዳት አይጠበቅብህም። ስሜታዊ ሆነ ማስረዳት አልነበረብህም። ስሜታዊ ትሆናለህ። ክርክር እኮ ነው። እኔ አሁን የምስቀው በጣም ይቅርታ፣ አንተ ደስ እንድል ብዬ ነው የምስቀው። እሺ አንተ ግን እኔ እኔ እንዳንተ ቁጭ ብዬ ተረጋግቼ ነው። አንዳንዴ እንዴት ብዬ ልንገርህ ማለት ከሰው ጋር ጠረጴዛ ዙሪያ እንደሚያወራ ሰው አውራ። ለምን ተነስተህ ታወራ? ለምን ሀሳብ እየገለጽክልኝ ነው? አንቺ ቅድም እኔ ሳወራ ከስር ስትገቢብኛል ነበር። መስገባው እኔ እዚህ ቁጭ ብዬ ነው የተማርኩት። አገባብና አንተ አገባብ አይደለም። አሁንም ቅጣቱ ሁለተኛ ይደረጋል። አሁንም አንድ ነገር ልበልህ። መልስ ሲጭ ለማከሽ ገንላ ተናገር። እንዴት ነው መሆን ይችላል? እስካሁን እኮ ተናገርክም ጮክ እንጂ
ጮክ እንጂ አልተናገርክም። 10 ሰው ያወራን ይመስለው 10 ሰው ያወራን ይመስለው ጮክ እንጂ አልተናገርክም። ፍሬ ያለው ሀሳብ አላወራም። በደንብ ነው ፍሬ ያለው። ፍሬ ብቻ አይደለም ትሳማለች። የተሳመችው እኮ አድናቆት ነው። አንድ መልስ ነው ይሄ፣ አድናቆት ነው። እሺ ሌላ ነገር አይደለም። ሚስቴን እኔ የማንም መንገድ ላይ አደንቅሻለሁ ብሎ ኮንፈረንስ ቢስማትም ደግሞ ከንፈሯ ቢስማትም አድናቆት ነው፣ ክብር ነው። የሰከረ ሰው የሚያደርገውን መጠጥ ውስጥ ክለብ ውስጥ መጠጥ የጠጣ ሰው የሚያደርገውን ምንም አያደርግም። እንደውም አንዳንድ ጊዜ ማለት የሆነ ሴት መልክ ያላቸው ወንድ ዘፋኞች ራሱ ለዚህ ጥቃት ይጋለጣሉ። መድረክ ለመምራት የፕሮግራም እየጣስክ ነው ሌላ ነገር ማለት ነው። ባይኔ ዝም አልኩ። ፕሮግራሙን አበላሽኸው እኮ። ፕሮግራሙን ይዘቱንና እንትኑን መልሽልኝ። አንዳንድ እየመለስኩልህ እኮ ነው። ለምንድን ነው ከንፈሯን ተስማ አድናቆት ሊሆን የሚችለው? በሰራችው ስራ በጣም አክብሮትና የሰራችው ስራ ሲያስመሰግናት ትሳማለች። አድናቆት አንዴ ዝም በይልኝ። እሺ ከንፈሯን መሳም አድናቆት ነው ብለህ ታስባለህ? በፍጹም ይኸውልህ፣ አንድ የጠጣ ሰው ብዙ ነገር ሊያደርግ ይችላል። ገባህ አይደል? ለምን ክለብ ውስጥ ሳጠጪ በስፕራይት አጨፍሪ፣ መቼስ በውሃ አጨፍሪ፣ መቼስ በሚሪንዳ አጨፍሪ አይደል እንዴ? ሆስፒታል እኮ አይደለሽም ያለሽው። ሻት አድርገው ነው የሚጨፍሩት። ሌላ ታሪክ እኮ ነው። ሁሉ ማለት ነው ሌላ ነገር ይደረጋል ማለት አይደለም። በስነ ስርዓት የጠጣ ሁሉ ይሳሳታል ብለሽ ታስቢያለሽ? አይሳሳትም። እኔ ሁሉም አላልኩም። ከዛው የሚሳሳት ሰው አለ ነው የሚሳሳት። እኔ እሱም እየመለስኩለት እኮ ነው። የሰው እየጨጓራዬን በጣም እያበላሸው ነው። ምን ሆነክ ነው? እና የጠጣ ሁሉ አይሳሳትም። አንድ ሁለት ደግሞ ዘፋኝ በቃ ምንም እንትን የሚል ነገር የለም። ሚስት መሆን ትችላለች፣ ስራዋ ነው። ደግሞ ዘፋኝ ሁሉም ደግሞ አትሳምም። ብትሳምም ደግሞ አድንቆት ነው። የሰራችው ስራ ሲያስመሰግናት ነው አልኩኝ እኮ። ስለዚህ እሱ የሚለው ምንድን ነው እዚህ ጋር? ይኸውልህ ትሳማለች ብለህ ነው የምታስበው አይደለ? ትጋጣለች። መሳም ብቻ አይደለም። እሺ ሁሉም ከንፈሩን የተሳመ ሁሉ ይሳሳታል አይሳሳትም? ይሄን ብቻ መልስልኝ። አንድ ነገር ልንገርህ ወንድሜ፣ ሴት ዘፋኝ ኮንታክት አድርግ። ሴት ዘፋኝ ቁጭ ብላ ስሚ፣ ሴት ዘፋኝ ሴት ዘፋኝ እኔ ልንገርህ፣ ሴት ዘፋኝ እስቲ በቢጃማ የምትዘፍን አይተሻል መድረክ ላይ? ሁሉን ነገር እንዲያሳስት ተብሎ ከዚህ በላይ የሆነ ልብስ ነው የሚለበሰው። እያንዳንዷ ሴት ዘፋኝ ክለቡ ስትዘፍን እዚህ ጋር የሆነ 3 ፍሬ ምናምን ጨሌ አንጠልጥላውላ ምትዘፍናለች። ገባሽ አይደል? እንደዚህ የሚያደርጉት ለምንድን ነው? ትኩረት ለመሳብ፣ ሽልማቱ ብቻ አይደለም። ሚስቱ ሆና ያንን አድርጋ ዘፋኝ ከሆነች ያንን የምታድርግ ከሆነ እኔ ከስቱዲዮ ገብታ ታጅባ ምናምን ዘፍና ወጣ በሰላም ወደ ቤቷ ገብታ ትልልቅ ሴቶች እኮ አሉ ዘፍነው በስነ ስርዓት ሙያቸውን አክብረው የሚኖር። ከዛ ውጪ አብዛኞቹ ወጣት ሴት ሚስቶች ክለብ ውስጥ ዘፋኝ ሚስት መሆን አይችሉም። የፈለገሽን ነገር አለ ኮንታክት አደርጋለሁ። የፈለገሽን ነገር ገባሽ? ክለብ ውስጥ አትሆንም። ክለብ ውስጥ ቢጃማ ለብሳ መስፈን አለባት ብለህ ነው የምታስበው? ምንድን ነው ቅማል አይደል? እኔ ክለብ አልሰራ ብለህ ነው የምታስበው? በቢጃማ ተስራ ብለህ ታስባለህ? ክለብ ውስጥ አንድ ሴት ዘፋኝ ሆና በቢጃማ ነው መስፈን ያለባት ብለህ ነው የምታስበው? ኖርማል ልብስ መልበስ አለባት። መቼም ነጠላ ለብሳ ቸርች አይደለም እኮ። እኔ እንደዛ እያልኩ አይደለም፣ ግን ከዚህም አልፎ እዚህ ጋር ሌላ አይደለም 3 ፍሬ ጨሌ እዚህ ጋር ተንጠልጥሎ የሚዘፍኑላሉ እነሱ ዘፋኞች። ለምን እስቲ ወጣት ዘፋኝ አብዛኞቹ ገንዘብ እየሰሩ ያሉ ክለብ ውስጥ በጣም እያስጨፈሩ ያሉ አሁን በተለይ አሁን ቅርብ ጊዜ የመጡ ሴቶች እድሜያቸው ከ30 ሻፍቷል ሄዷል ቆስቁሷል። ግን ያላገቡበት ምክንያት ምንድን ነው? ካንቺ ሚስትም ዘፋኝ መሆን በአንድ ጊዜ ስለማይቻል እባክህ ቁጭ በል ለተመልካች። ሁለተኛ ግን ከዚህ ሰውዬ ጋር እንዳታቀርበኝ እቀርባለሁ። ሐሳብ ላይ እዚህ ጋር መልበስ አለባት ብለሽ ታስቢያለሽ? አንድ ሴት ይሄ ነው ማይኩ። እዚህ ጋር መልበስ ታስቢያለሽ? እዚህ ጋር መልበስ አለባት ዘፋኝ
ማለት ገላዋ እስካልታየ ድረስ ብትለብስ ምንም ችግር የለውም። ይሄ ገላ ነው። እዚህ ጋር ያለው ገላ ነው። እግሯ ገላ አይደለም። ይሄ እዚህ ጋር ታፏ ገላ አይደለም። ጭኗ ለአንቺ ገላ ምናምን ብቻ ነው። ለአንቺ ገላ ይሄ ውስጥ ያለው ምናምን ብቻ ነው። ለኔ በአጠቃላይ ስታገልለው ቢሆን ሴትና እኔ ነኝ መጣፋኝም ፕሮግራም አቅራቢ እኮ ነኝ። ሀሳባችሁ ውጤቱን ደግሞ እያየን ነው። ያገቡና እንደዛ የሚጨፍሩ ሴቶች ትዳራቸው ተበተነ በዝምታ። ወይኔ እውነት አንተ እውነት ፕሮግራሙን ከሆነ እኔ ብዙ ለፍቻለሁ ይሄን መድረክ ለማዘጋጀት ሀሳባችሁን በሰላማዊ መንገድ እንድታጸባርቁ ያለፋውትና ያልከፈልኩት ዋጋ የለም። እናንተ ግን እየጣሳችሁ ነው። ከእንግዲህ ግን አንተ ማትቀርብበት እድል በጣም እየሰፋ ስለሆነ ተጠንቀቅ። ሀሳብን ለመግለጽ ሰውን ለማሳመን ከፈለክ ያለነው ፍትሃዊ ስምምነት ወይም ንግግር ላይ አይደለም። ያን ክርክር ደግሞ ባህሪው ቤተሰቦቻችን በዱላ ቀረሽ ነው የሌለብኝ ከማል እኮ ያነሳሽው አንቺ ነሽ። አንዴ ላውራ እሱን ከካሜራ ጀርባ ከማሉን ትፈልጋላችሁ። አንድ ጊዜ ላውራ። ሌላው አንተ ትንሽ ስታውራ ቤተሰቦቻችን ነገር ግን አታድርግ። ይኸውላችሁ የሁለታቸውንም ክርክር እንደሰማችሁት ነው። ሀሳባቸውን መግለጽ ባለባቸው መንገድ ገልጸዋል። በንዴትም ቢሆን ገልጸዋል። እሷም ገልጻለች በእርጋታም ቢሆን። ታዲያ አንድ ዘፋኝ ሴት ሚስት መሆን ትችላለች ወይስ አትችልም? እናንተም ፍርዱን ለእናንተ ሰጥቻለሁ ማለት ነው። ስለዚህ ኮመንት ላይ ሀሳባችሁን አስፍሩ። ማን አሸናፊ እንደሆነ መግለጽ ሙሉ መብት አላቸው። እናንተም ወደ የቤታችሁ ስገቡ ራሳችሁ ማዳመጥ ትችላላችሁ። አሁን ከቻለ ለኔ ራይድ ፍጠር ካሜራ ውጭ ወጣን ነው። እኔ ካንተ ጋር ማውራት አልፈልግም። ከባለቤቴ ጋር ማውራት ቆይ ተረጋግተህ በሰላምታ ዝጉት።